በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችው ውድ ኦርቶዶክሳውያን በሀገር ውስጥም በውጭ ሀገርም ያላችሁ ማህበረ ምዕመናን እንደምን አላችሁ እያልኩኝ ሀገረ ስብከታችን በከምባታ ጠምባሮ ሀላባ ሀገረ ስብከት መጋቢት 15 2018 ዓመተ ምህረት በሀገረ ስብከታችን የብፁዕ አቡነ ጢሞቴዎስ መንበረ ጵጵስና የመሰረት ድንጋይ የሚጣል ስለሆነ ይህ መንበረ ጵጵስና የቤተ ክርስቲያን ነው። ብፁዓን አባቶች በሕይወት ሐዋርያዊ አገልግሎት ቤተ ክርስቲያንን በሚያገለግሉ ሰዓት የሚያርፉበት የብፁዓን አባቶች መቀመጫ ወይም ማረፊያ ነው። ቅብአ ሜሮን የሚፈላበት ነው። ክህነት የሚሰጥበት ነው። ማንኛውም የቤተ ክርስቲያን መንፈሳዊ አገልግሎት የሚከናወንበት ነው። ይህ ብቻ አይደለም። በዚህ ፕሮጀክት ግንባታ ላይ የአረጋውያን መጦሪያ፣ ወላጅ አልባ ሕፃናት የሚያድጉበት እና ሌሎችም ብፁዓን አባቶች ማረፊያ ብዙ ፕሮጀክት የያዘ ሰፊ ፕሮጀክት ነው እና እንደ ሀገረ ስብከታችን ይህንን ፕሮጀክት እንደ እግዚአብሔር ፈቃድ በብፁዕ አባታችን አቡነ ጢሞቴዎስ ተጠንቶ በባለሙያዎች ተጠንቶ በብፁዕነታቸው መልካም አሳቢነት አርቆ አሳቢነት ብፁዕነታቸው ያስቀረጹት ፕሮጀክት ነው። ትልቅ ፕሮጀክት ነው። ፕሮጀክቱ ቤተ ክርስቲያንን የሚጠቅም ነው። በዚህ ፕሮጀክት ላይ ብዙ ለቤተ ክርስቲያን ዘርፈ ብዙ የሆነ አገልግሎት የሚሰጥ ነው ይሄ ፕሮጀክት ማለት ነው። ይህንን ፕሮጀክት ማስጀመሪያ ብፁዓን አባቶች ብፁዕ አቡነ ጢሞቴዎስም እንደዚሁም ሌሎችም ብፁዓን አበው ሊቃነ ጳጳሳት የዞናችን አስተዳዳሪና ካቢኔያቸው የዱራሜ ከተማ አስተዳደር ከንቲባ ጽሕፈት ቤት አስተዳደርና ካቢኔያቸው ሀገረ ስብከታችን የመምሪያ ክፍል ኃላፊዎች፣ ሰራተኞች፣ የየወረዳው ሊቃነ ካህናትና ካህናት፣ ወጣት የሰንበት ትምህርት ቤት ተማሪዎች፣ ማህበረ ምዕመናን በተገኙበት መጋቢት 15 2018 ዓመተ ምህረት የመሰረት ድንጋይ ይጣላል እና በዚህ የመሰረት ድንጋይ ላይ ሁላችሁም በሀገረ ስብከታችን ያላችሁ ማህበረ ምዕመናን፣ ማህበረ ካህናት እንደዚሁም ደግሞ በውጭም ሀገር ያሉ በሀገር ውስጥም ያሉ የአንዲት ቅድስት ቤተክርስቲያን ልጆች በዚህ ቀን ተገኝታችሁ የመሰረት ድንጋዩን በመጣል ፕሮግራም ላይ እንድትገኙ ጥሪያችንን እናስተላልፋለን። እንግዲህ መሰረት ድንጋዩን መጣል ብቻ ሳይሆን ለፕሮጀክቱ ግንባታ ገንዘብ ያስፈልጋል እና ይህንን ገንዘብ ደግሞ ያው በሀገር ውስጥም በውጭም ያላችሁ ማህበረ ምዕመናን የየአቅማችሁን ለዚህ ፕሮጀክት ልገሳ እንድታደርጉ፣ እንድታግዙ፣ እንድትረዱ በእግዚአብሔር እና በቅድስት ቤተክርስቲያን ስም ጥሬን ማስተላለፍ እፈልጋለሁ። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር።